አክብሮታዊ ሰላምታችን በእያላችሁበት ድረስ የተወደዳችሁ የመልእክት ቲዩብ ቤተሰቦች እነሆ ዘገቦቻችን እንደሚከተለው እናቀርባለን። አዳዲስና ትኩስ መረጃዎች እንዲደርሱት ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ትናንትና ዛሬ ነገ አማራ ኢትዮጵያዊ ነው። በቅድሚያም አርዕስተ ዜና። በመድፍ የታገዘ ውጊያ እየተደረገ ነው። በአማራ መቃብር ላይ ካልሆነ አታስቡት፣ ራሳችንን ለመከላከል ተዘጋጅተናል። የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ ሸተ ደምለው የፕሪቶሪያው ስምምነት መሰረዙ ተገለጸ። ህወሓት በአፋር ክልልና በጎንደር የሚያካልል መጠነ ሰፊ ጥቃት አደረሰ። የአላማጣ ነዋሪዎች ለደህንነታቸው በመስጋት እየሸሹ መሆናቸው ታወቀ። በመድፍ የታገዘ ውጊያ እየተደረገ ነው። ከሌሊት አንስቶ በምስራቅ ጠለምት ደገብራይ እና ምጫራ ቀበሌዎች በመድፍ የታገዘ ጦርነት እየተካሄደ እንደሆነ ምንጮች ለሚዲያችን ተናግረዋል። ይህ መረጃ እስካሰናዳንበት ሰዓት ድረስ ውጊያው እንደቀጠለ ነው። በማይግማሪ ቀበሌ ትናንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነ አንድ ምንጭ የገለጹ ሲሆን ይህ ተከትሎ ጦሩ በመሸሽ ጨር የሚባል ትምህርት ቤት ይዘዋል ብለውናል። በተጨማሪም ሽንታማ የተባለ ልዩ እና እጅግ ስትራቴጂክ መሬት በህወሓት ቁጥጥር ስር መግባቱን ለሚዲያችን ምንጮች አስረድተዋል። የፌዴራል ኃይሎች ኮማንድ ፖስቱን ከአካባቢው መልቀቅ ጀምረዋል። የሰራዊቱን መውጣት ተከትሎ የትግራይ ኃይሎች ወደ ከተማው መግባታቸውንና ቁልፍ የመንግስት ተቋማትን መቆጣጠራቸውን ዘገባው አመልክቷል። የፌዴራል ኃይሎች መውጣታቸውን ተከትሎ በአላማጣ ከተማ ከፍተኛ ውጥረት መንገሱ ተገልጿል። ስማቸው እንዲጠቀስ ያልፈለጉ ነዋሪዎች እንደገለጹት ወጣት ለግዳጅ ውትድርና እንወስዳለን በሚል ስጋት በብዛት ከተማዋን እየለቀቁ ነው። በከተማዋ የእስር የአፈሳና የንብረት ዝርፊያዎች ድርጊቶች እየተፈጸሙ መሆኑን ተናግረዋል። በአሁኑ ወቅት ከአላማጣና ከኮረም የሸሹ ነዋሪዎች ወደ ቆቦና ወልዲያ ከተሞች እየገቡ ሲሆን በቆቦ ከተማ የመኝታና የሆቴል እጥረት ማጋጠሙን ተነግሯል። ነዋሪዎች በጫካና በእግር ለመውጣት ቢሞክሩ መንገዶች መዘጋታቸውንና ተሽከርካሪዎችም እንዳይንቀሳቀሱ መከለከላቸው ለጉዟቸው እንቅፋት ሆኖባቸዋል። በጊዜያዊ አስተዳደሩ የአላማጣ ከተማ ከንቲባ የነበሩ አቶ ዝናቡ ደስታ የፌዴራል ኃይሎች መውጣታቸውን አረጋግጠው አሁንም ከተማ በትግራይ ኃይሎች ቁጥጥር ስር መሆኗን ገልጸዋል። እንደርሳቸው ገለጻ ምንም እንኳን በአላማጣ ከተማ ውስጥ ግልጽ የተኩስ ልውውጥ ባይኖርም የጦርነት ድባብ ሰፍኖ ይገኛል። አቶ ዝናቡ አክለው ጦርነቱ በይፋ በማይጸብሪና ጸለምት አካባቢዎች መጀመሩን ገልጸዋል። ሁኔታው በአስቸኳይ ካልቆመ ከፍተኛ የሰው ሕይወት ሊጠፋ እንደሚችል ስጋታቸውን ገልጸዋል። ይህ በአላማጣና አካባቢ የታየው ውጥረት በጠለምት አካባቢ በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መቀስቀሱን ተከትሎ የመጣ ነው። ሁኔታው አሳሳቢ መሆኑን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርጋቸውን በረራዎች ማቋረጡ ይታወሳል። የፕሪቶሪያው ሰላም ስምምነት ለ3 ዓመታት ያህል አንጻራዊ ሰላም ሰፍኖ እንዲቆይ ቢያደርግም አሁን ያገረሸው ውጥረት ሰሜን ኢትዮጵያን ወደ ሌላ ጦርነት አዙሪት እንዳይከታት ስጋት ፈጥሯል። እስካሁን ባለው መረጃ ከፌዴራል መንግስት ሆነ ከትግራይ ጊዜያዊ አስተዳደር የተሰጠ ይፋዊ መግለጫ የለም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በትግራይ ክልል በአንዳንድ አካባቢዎች እየታዩ ያሉ ወቅታዊ ሁኔታዎችን በቅርበት እየተከታተሉ መሆናቸውንና ሁኔታውም ጥልቅ ስጋት እንደፈጠረባቸው አስታወቁ። ሊቀመንበሩ ባወጡት መግለጫ በኢፌዴሪ መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመውን የሰላም ስምምነት የተገኘውን ድል ተጠብቆ መቀጠል እንዳለበት አሳስበዋል። የኮሚሽኑ ሊቀመንበር ሁሉም ወገኖች ከፍተኛ ጥንቃቄ እንዲያደርጉ ጥሪ ያቀረቡ ሲሆን በመካከላቸው ያለው መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡ አሳስበዋል። ማንኛቸውም ያልተቋጩ ጉዳዮች ካሉ በሰላም ስምምነቱ መንፈስ እና ግዴታዎች መሰረት ገንቢ በሆነ ውይይት እንዲፈቱ ጠይቀዋል። የአፍሪካ ህብረት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ እና ውጤታማ በሆነ መንገድ እንዲተገበር ያለውን ጽኑ አቋም በድጋሚ ገልጿል። ህብረቱ በሁለቱ ወገኖች መካከል ለሚካሄደው የሰላም ግንባታና የእርቅ ሂደት የሚደረገውን ድጋፍ አጠናክሮ እንደሚቀጥል መግለጫው አመልክቷል። በኢትዮጵያ ጉዳይ ላይ የተቋቋመው የህብረቱ ከፍተኛ የልኡካን ቡድን በሁለቱ ወገኖች መካከል የሚደረገውን ውይይት፣ ትብብርና መተማመን የማሳደግ ስራ ለማመቻቸት ዝግጁ መሆኑን ተገልጿል። ይህም በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ የሚደረገውን ጥረት አካል መሆኑን ጠቁመዋል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላቀር ቡድን ሲል የጠራው አካል አፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል። ቡድኑ ከባድ መሳሪያዎችን ከቀበረበትና ከወደቀበት በማውጣቱ ወደ አማራና አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያውን ስምምነት በይፋ አፍርሶታል። ሳልሳይ ወያነ ትግራይ የተሰኘው የፖለቲካ ፓርቲ በትግራይ ክልል ዳግም ጦርነት የመቀስቀስ ከፍተኛ ስጋት መኖሩን በመጥቀስ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአሜሪካ መንግስት ጉዳዩ በልዩ ትኩረት እንዲመለከቱት ጥሪ ያቀረበ። ፓርቲው ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሪዝ፣ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ
ዩሱፍ ለአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢ እና ለሌሎች የፕሪቶሪያውን የሰላም ስምምነት ተከታታይ አካላት በላከው ግልጽ ደብዳቤ እየታየ ያለው ወታደራዊ ፍጥጫ ቀጠናዊ ቀውስ ሊያስከትል እንደሚችል አስጠንቅቋል። ሳውት በደብዳቤው ላይ የመከላከል መስኮቱ በፍጥነት እየተዘጋ ነው በማለት ዓለም አቀፉ ማህበረሰብ ሳይዘገይ ወደ ወታደራዊ ፍጥጫውን ለማርገብ ከፍተኛ ዲፕሎማሲያዊ ጥረትን እንዲያደርግ ጠይቋል። ዳግም የሚቀሰቀስ ግጭትን ቀደም ሲል ከነበረው ጦርነት የከፋ ሰብአዊ ጥፋትን ሊያስከትል እንደሚችል አመልክቷል። ፓርቲው በመግለጫው በ5 ነጥቦችም አካቷል። አንደኛ፣ ወታደራዊ ፍጥጫውን ለማርገብ ከፍተኛ ዲፕሎማሲያዊ ጥረት እንዲደረግ። ሁለተኛ፣ ትግራይ ግዛታዊ አንድነትንና አስተዳደራዊ ወሰኖችን በአስቸኳይ እንዲያከብሩ። ሶስተኛ፣ ተፈናቃዮች በክብርና በደህንነት ወደ ቀደመ ቀያቸው እንዲመለሱ። አራተኛ፣ የሰላም ስምምነቱን ጥሰት የሚቆጣጠር ገለልተኛ አካል ስራውን እንዲቀጥል። አምስተኛ፣ የሰላም ሂደቱን በሚያደናቅፉ አካላት ላይ ተገቢውን ተጠያቂነት እንዲሰፍን። ፓርቲው ይህንን ጥሪ ያቀረበው ለትግራይ ጊዜያዊ አስተዳደርና ለኢፌዴሪ መንግስት በግልባጭ እንዲያውቁት በማድረግ በመሆኑ ገልጿል። በሚሊዮኖች የሚቆጠሩ ሰዎች ህይወትንና የቀጠና ሰላምን አሁን በሚወስድ ፈጣን እርምጃ ላይ የተመሰረተ ነው ሲል አሳስቧል። የኢፌዴሪ መከላከያ ሰራዊትና የፌዴራል ፖሊስ አባላት ካላማጣና ከኮረም ከተሞች መውጣታቸው ተከትሎ ነዋሪዎች ለደህንነታቸው በመስጋት ወደ ጎረቤት ከተሞች እየሸሹ መሆኑ ተገለጠ። አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይሎች አላማጣን ከተማን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ተናግረዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች የኢራኑን አብዮታዊ ዘመን አሸባሪ ሲሉ መፈረጃቸው ተገለጸ። የአውሮፓ ህብረት የውጭ ጉዳይ የፖሊስ ኃላፊዋ ህብረቱ በቡድኑ የወሰደውን እርምጃ ተገቢ ነው ሲሉ ተናግረዋል። ካጃ ካላስ የራሱን ህዝብ የሚገድል ቡድን ከአሸባሪነት የማይተናነስ ነው ሲሉ ተችተዋል። ከአልቃይዳ፣ ሐማስ እና ከሌሎች እስላማዊ ቡድኖች ጋር በአሸባሪነት የተፈረጀው አብዮታዊ ዘቡ አሜሪካ በ2019 አሸባሪ ብላ መፈረጇ ይታወሳል። አሜሪካ በተደጋጋሚ የአውሮፓ ህብረት እስላማዊ አብዮታዊ ዘቡን በአሸባሪነት እንዲፈርጀው ስትወተውት ቆይታለች ተብሏል። በፈረንጆቹ በ1979 የተመሰረተው የኢራን አብዮታዊ ዘብ በኢራን ከፍተኛ ተጽዕኖ ፈጣሪ ከሆኑት የደህንነት አካላት መካከል ዋነኛ ነው። ኢትዮጵያ በተመድ የሰላም አስከባሪ ስር ብዙ ጦር ያዋጣች 10ኛው ሀገር ነች። ተመድ ከ1948 ጀምሮ በመላው ዓለም ላይ ከ2 ሚሊዮን በላይ ሰዎች በሰላም አስከባሪነት ማገልገላቸውንና በአሁኑ ወቅት ከ65,000 የሚበልጡ የሰላም አስከባሪዎች እንዳሉ ገልጿል። በተመድ የሰላም ማስከበር ተልዕኮ ስር ከ4,400 በላይ የሰላም አስከባሪዎች ህይወታቸውን ያጡ ሲሆን ከ100 በላይ ሀገራት ጦራቸውን ለሰላም አስከባሪ ተልዕኮች አዋጥተዋል። ከነዚህ ሀገራት ውስጥ በ1960 ለመጀመሪያ ጊዜ በኮንጎ የሰላም ማስከበር የተሳተፈችው ኢትዮጵያ 1527 ጦር በማዋጣት በአሁኑ ጊዜ 10ኛዋ ብዙ ጦር ያዋጣች ሀገር ነች። ከፈረንጆቹ 2016 እስከ 2019 ድረስ ኢትዮጵያ በተመድ ተልዕኮ ብዙ ጦር ያሰማራች ሀገር የነበረች ሲሆን በአብይ ላይቤሪያ እና በዳርፉር በርካታ ጦር አሰማርታ ነበር። በሰላም ማስከበር ተልዕኮ ወቅት 142 የኢትዮጵያ ሰላም አስከባሪዎች ህይወታቸውን ሲያጡ በአሁኑ ጊዜ 164 ሴት የሰላም አስከባሪዎችን ኢትዮጵያ አሰማርታለች። ተመድ ለኢትዮጵያ አገልግሎትና ሰላም አስከባሪዎች ለከፈሉት መስዋዕትነት ምስጋናውን አቅርቧል። ቻይና በሚያንማር አጭበርባሪዎች አባል የነበሩትን 11 ግለሰቦች በሞት ቀጣች። ቻይና በሚያንማር የሚገኙና የማጭበርበር ተግባራት እንደዚሁም ግድያ፣ ሌሎች ህገወጥ ተግባራትን በሚፈጽሙ የሚንግ ቤተሰብ አባላት ላይ ባለፈው መስከረም ወር የሞት ፍርድ ፈርዳ ነበር። ፍርዱ ጊዜው ደርሶ 11 የሞት ፍርድ ተፈረደባቸው። እነዚህ 11 የሚንግ ቤተሰብ አባላት በቻይና የሞት ቅጣት ተቀጡ። የመጀመሪያዎቹ የሚያንማር የማጭበርበር ካምፕ አለቆች ሆነዋል። የሚንግ ቤተሰብ ከ2015 እስከ 2023 ባለው ጊዜ ከ1.4 ሚሊዮን ዶላር በላይ ሲያጭበረብሩ ለ14 የቻይና ዜጎች መሞት ተጠያቂ ናቸው። ሌሎች 20 የሚደርሱ የሚንግ ቤተሰብ አባላት ከ5 እስከ ዕድሜ ልክ እስራት እንዲቀጡ መወሰኑ ሲታወስ 5 የሚሆኑ በዛው በሚያንማር የነበሩ ባለፈው ህዳር ወር የሞት ፍርድ የተፈረደባቸው የባይ ቤተሰብ አባላት በቀጣይ በፍርዱ መሰረት የሞት ቅጣቱን እንደሚቀጡ ይጠበቃል።